ይወጣል ፍርድ የሚያገኝ ከሆነ ፍርድ ያገኛል ይሄ ግድና ግድ ነው ህገ መንግስታዊ ነገር ነው በየቦታው የምትለፈልፉ ሰዎች መቀመጣችሁ ሌላ ሀገር አርጋችሁ ኢትዮጵያን እንመጥብጣለን ብላችሁ አሁን ለምሳሌ አዶናይ ያወራው ንግግሮች ይሄ አዋርድ የሚባለው እኮ ፌር አይደለም ሲጀመር አዋርዱን ነገር ከተመለከታችሁ አዋርዶች ሳዘጋጁ እንኳን መንግስት ሊቆጣጠራቸው ይገባል አዋርድ አዘጋጆች እንኳን ምን አይነት ተልዕኮ አላቸው የሚለው ነገር የሶሻል ሚዲያን የምንጠቀመው ኢትዮጵያ ውስጥ የሰራ ካምፓኒዎች አይደሉም ሁሉም ቴሌግራም ዋትስአፕ ፌስቡክ ቲክቶክ ሁሉ ማለት በየሀገሩ አገር አላቸው በእጅ አዙር ብርና ሀብትን ለማልቀም የመጡት ናቸው አዲስ ነገር ሲመጣ ለንግድ ስለማመጡ ለኢትዮጵያ ይጠቅማል ብሎ ነው የሚያስገባው ግን የየተኛ ሀገር ጋር ሲፈራረም የየተኛ ንግድና ሚኒስቴሮች ሲፈራረሙ ማጥራት ይኖርባቸዋል ትውልድን የማጠፋ ነገር አምጥተው ፈርመው ማስገቡ ከሆነ በጣም አደጋ ነው መጨረሻ ካጠፋ በኋላ ህዝብን ካጠፋ በኋላ ስንቱን እንዳብድ ካደረገ በኋላ ቁማሮች አሉ ምሳሌ ለምን ውጪ ያሉት ለቢዝነሳቸው ብሎ ይሰራሉ ሌላ ሀገር የተለያዩ ሀገር ላይ ለማሰራጨት ሲሞክር ያጠናሉ ይሄ የማይጠቅም ነውና ቁማር የሆነ ነገር ካወቁ ያግዳሉ እኛ ሀገር አይገባ ብሎ እንደዚሁ ስለዚህ የኢትዮጵያ መንግስት የፌደራል ፖሊስ እርምጃውን ቀጥሏል አሁንም ደግሞ አዶናይ የሚባል እዩ ጩፋ ከዚህ በፊት ብዙ አገራቶች ዞሮ ዘይት እየሸጠ እንደቆየ ታውቃላችሁ ጂንካይ ላይ ያያየው ብዙ ሚሊዮን ብር ሸቅሏል ከአማኖት ፎረም ህግ አለው ህግና ደንብ አለው አማኖት ውስጥ አባት አማኖት አለ እስልምና ፕሮቴስታንቲስት ምን አድቬንቲስት ተባራት ምናምን እየተባለ አለ ግን ፎረም አለው ታደስ ቀሰስ ኃላፊ ነው ምሳሌ ህግ ባለፈው ሐዋሳ ያደረገው በባርድ ማርሽ እጀባ ተደርጎ አቀባበል ተደርጎለት ብር ጉቦ ከፍሎ ለማንም ያልተደረገ ነገር አድርጓል ይሄ ሰውዮ ስግጥጥ በል እያለ እየመከረው ነበር ሰባኪ ነው አንድ ሰባኪ ትውልድን የማጠፋው ነገር ለምን ይሰራል